ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን ከዜናዎቹ ጋር ቤተልሔም ደሴ የሐረሪ ክልል መንግስት ቤቶች አስተዳደር ኤጀንሲ የ2012 በጀት ዓመት 6 ወር አፈጻጸሙን ለክልሉ ምክር ቤት ቋሚ ኮሚቴ ያቀረበ በቀረበው ሪፖርት የመንግስት ቤቶች መረጃ አያያዝ ላይ ሰፊ ስራ መስራቱም ተገልጿል ሐምዛ ዩሱፍ ዘገባውን አዘጋጅቶታል ኤጀንሲው ባለፉት 6 ወራት የተሻለ ስራ መስራት እንዲቻል የውስጥ አቅም የማደራጀት ስራ መሰራቱ ተገልጿል። ከደንበኞች ጋር በአዲስ ውል መፈራረምና ውል ያልነበራቸውን በማጣራት ውል እንዲገባ የማድረግ ስራ መካሄዱም ተገልጿል። የደንበኞች አገልግሎት አሰጣጥ ላይ የማሻሻያ ስራዎች መሰራቱ በአንድ ቁጥር 2 እና ከዛ በላይ ቤት ሲጠቀሙ የነበሩ ቤቶች የራሳቸው ቁጥር እንዲሰጣቸው መደረጉ የመረጃ አያያዝ በሶፍትዌር የታገዘ እንዲሆን የማድረግ ስራ መሰራቱ የቀላዳምባና የደከር የጋራ መኖሪያ ቤቶች ላይ ለብዙ ጊዜ ሳይከፈል የነበረ ክፍያ ለማስከፈል ብዙ ስራ መሰራቱ ተገልጿል። በ6 ወሩ ከ1.6 ሚሊዮን በላይ የኪራይ ብር የተሰበሰበ መሆኑን በሪፖርቱ ተገልጿል። የመንግስት ቤቶች ጥበቃን በተመለከተ በደከርና በቀላዳምባ የጋራ መኖሪያ ቤቶች አካባቢ የመሬት ወረራ እንዳይካሄድ የመኖሪያ ቤቶቹ ዙሪያን ለማሳጠር እስካሁን የሳይት ፕላን ስራ መካሄዱ ተገልጿል። 126 ለሚሆኑ መኖሪያና የንግድ ቤቶች የይዞታ ማረጋገጫ ካርታ እንዲሰራ መደረጉ የመንግስት ቤቶች ይዞታ ላይ የሚካሄድ ህገወጥ ግንባታዎችን በመከላከልም ብዙ ስራ መሰራቱ በሪፖርቱ ተገልጿል። በቀረበው ሪፖርት የምክር ቤቱ ቋሚ ኮሚቴ አባላት ጥያቄዎችና አስተያየቶችን አንስተዋል። ከቀረቡት ጥያቄዎችና አስተያየቶች መካከልም መረጃ አያያዝና የቤት ዕዳ ለመክፈል የተሰራው ስራ የሚበረታታ መሆኑም የመንግስት ቤቶች ለሶስተኛ ወገን የሚተላለፍ ነገር በስፋት ይታያል፣ እዚህ ላይ ምን እየተሰራ ነው የሚል ጥያቄ ተነስቷል። የተጎሳቆለ የመንግስት ቤቶችን አፍርሶ በአዲስ ለመስራት ለምን አልተሞከረም የሚሉ ጥያቄዎችም ተነስተዋል። ከቋሚ ኮሚቴ አባላቱ ለተነሱ ጥያቄዎችና አስተያየቶች የመንግስት ቤቶች አስተዳደር ኤጀንሲ ስራ አስኪያጅ አቶ ረመዳን ኡመር ምላሽና ማብራሪያ ሰጥተዋል። ማርች 8 የሴቶች ቀን በሴቶች ህጻናትና ወጣቶች ቢሮ አዘጋጅነት በሐረር ሁለተኛ ደረጃ ትምህርት ቤት ተከበረ። በፕሮግራሙ ላይ የተገኙት በሐረሪ ሴቶች ህጻናትና ወጣቶች በሴቶች ንቅናቄና ተሳትፎ ዳይሬክቶሬት ዳይሬክተር የሆኑት ወይዘሮ ኢማን መሐመድ ሴቶች አላማ ካላቸው እንደማንኛውም ሰው የፈለጉበት ቦታ መድረስ ይችላሉ ብለዋል። ምስክር አለማየሁ ዘገባውን አዘጋጅቶታል። ተጨማሪውን ሄኖክ ግርማ በዓለም አቀፍ ደረጃ ለ101ኛ ጊዜ በአገር አቀፍ ደረጃ ደግሞ ለ45ኛ ጊዜ እየተከበረ የሚገኘው ማርች 8 የሴቶች ቀን እንደ ሐረሪ ክልልም በተለያዩ ፕሮግራሞች እየተከበረ ይገኛል። በዛሬው ዕለትም በሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ አማካይነት በሐረር ሁለተኛ ደረጃ ትምህርት ቤት የሴቶች ተማሪዎችን በማሳተፍ ቀኑ ተከብሯል። ፕሮግራሙ ላይ ተገኝተው ንግግር ያደረጉት በሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ የንቅናቄና ተሳትፎ ዳይሬክቶሬት ዳይሬክተር ወይዘሮ ኢማን መሐመድ የሴቶች ቀንን ስናከብር በተለይ የትምህርት ዓለም ላይ የሚገኙ ሴቶች ከፊት ለፊታቸው ያለውን ራዕይ ቅድሚያ እንዲሰጡ ማበረታታት አለባቸው ብለዋል። በተጨማሪም እንደ ሐረሪ ክልል የሴቶች ህጻናትና ወጣቶች ጉዳይ ቢሮ ሴት ተማሪዎችን ለማበረታታት የሚያስፈልገውን ድጋፍ ለማድረግ ዝግጁ መሆኑን ገልጸዋል። ይህንን ማርች 8 ወይም የሴቶች ቀን ስናከብር በተለያዩ ንቅናቄዎች ያከበርን ነበርና የዚህ ፕሮግራም አንዱ አላማ ነው ሴቶች ለሴት ልጃገረዶችን በተለይ በሃይ ስኩል ደረጃ ያሉ ሴቶችን ከማነቃቃት አኳያ ራዕይ ኖሯቸው በተሻለ መልኩ ራዕያቸውን አላማቸውን እንዲያሳኩ የማነቃቃት ስራዎችን እንዲሁም ክበባት አሉ። እነዚህ ክበባትን መጎብኘትና አስፈላጊውን ድጋፍ እንደ ሴቶችና ህጻናት ቢሮ ለማድረግ ነው እና ይህንን ፕሮግራም ስናዘጋጅ ሴቶች ያው የተሻለ አላማ ሰንቀው በመነቃቃት በዓሉን ሲያከብሩ ራዕይ ኖራቸው ራዕያቸውን እንዲያሳኩ የማነቃቃት ስራ ነው ማለት ነው። የሴቶች የነቃ ተሳትፎ ያስፈልጋል በኢኮኖሚም በማህበራዊም በፖለቲካ ዘርፉም። ስለዚህ ይሄ በተመቻቸው ላይ ይቻላል የሚለውን መንፈስ ሰንቀው ሴቶቹ በተሰማሩ በዘርፉ ሁላ ውጤታማ ራሳቸውን ለማድረግ ራሳቸውን ዝግጁ ማድረግ ይጠበቅባቸዋል። በፕሮግራሙ ላይ ተጋባዥ እንግዳ የነበሩት ለ37 ዓመታት በመምህርነት ያገለገሉ ወይዘሮ መሰረት በስራ ላይ ያላቸውን ልምድ ለሴቶች ተማሪዎች አካፍለዋል። በዚህ ወቅትም ሴቶች እንደማንኛውም ሰው ያሰቡትን ማሳካት እንደሚችሉና በአሁኑ ወቅት ደግሞ ባሳለፍነው ጊዜና ወቅት ጋር ሲነጻጸር የተሻለ ከመሆኑ አንጻር ሴቶች ይህንን እድል በመጠቀም በየትኛውም በኩል የሚጣልባቸውን ጫና ታሪክ ማድረግ አለባቸው ነው ያሉት። በኢትዮጵያ ለ45ኛ ጊዜ የሚከበረውን ይህን ዓለም አቀፍ የሴቶች ቀን አስመልክቶ ነው። እንግዲህ ሰዎች የሴቶች ቀን ሲባል ቀለል አድርገው ያዩታል። የራሱ ጥልቅ የሆኑ ሚስጥሮች ያሉትና እጅግ መራር መስዋዕትነት በተከፈለበት ድል ዛሬ እናንተ እንደዚህ በስታችሁ በትምህርት ቤት ውስጥ እንድትታዩ እኛ መምህራን እንድንሆን እነዚህ ልጆቼ ደግሞ በያሉበት መስክ
በየስራቸው እንዲሰማሩ ያስቻለ አያሌ የሴት እናቶቻችን እህቶቻችን መስዋዕትነት ተከፍሎበታል። በእኛ ሀገር ደግሞ ከዚሁ መሰረታዊ ሐሳብ ሳይዘል የሴቶችን መብት የሚያከብር ማህበረሰብ እንገንባ ይላል መሪ ቃላችን። የሴቶችን መብት የሚያከብር ማህበረሰብን ለመገንባት መጋፈጥን፣ መቋቋምን፣ ቻሌንጅን መምረጥ ያስፈልጋል። በመድረኩ ላይ የተሳተፉ ሴት ተማሪዎች በበኩላቸው ሴቶች ከሁሉም ሰው ጋር እኩል ነን የሚል እሳቤ በውስጣቸው በመቅረጽ የሚንቀሳቀሱ ከሆነ የማይሳካ ነገር እንደሌለ ገልጸዋል። እንግዲህ የመመክራቸው ነገር ቢኖር ሴቶች ብዙ ነገር ሊያታልላቸው ይችላል፣ በብዙ ነገር ሊታለሉ ይችላሉ። ስለዚህ ሴቶች ደግሞ በመጀመሪያ ራሳቸውን ማክበር አለባቸው። ራሳቸውን ካከበሩ ለራሳቸው ትልቅ ዋጋ ይሰጣሉ። ስለዚህ ራሳቸውን አክብረው ደግሞ ሴትነታቸው ክብራቸው እንደሆነ ሴት ስለሆኑ ማድረግ አልችልም ብለው እንዳያስቡ እነሱም ልክ እንደማንኛውም ሰው ሁሉንም ነገር ማድረግ እንደሚችሉ ማወቅ እንዳለባቸው መክራቸዋለሁ ማለት ነው። በሴቶች ላይ ደግሞ መክሮ ነገር መማር እንዳለባቸው፣ ምክንያቱም መማር ይጠቅማል። ተምሮ ደግሞ ሀገርን ማስተዳደርም ግዴታችንም ነው እና ለትውልድ የምናሳልፈው ነገር አንድ ነገር ሊኖረን እስከሚገባ ድረስ ጠንካራ ሆኖ መማር አለባቸው ብዬ ነው የማስበው። በተዘጋጀው መድረክ ላይ የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ለሐረር ሁለተኛ ደረጃ ትምህርት ቤት ሴት ተማሪዎች የንጽህና መጠበቂያ ቁሳቁሶችንም አበርክቷል። በተለያዩ ጊዜዎች ተፈጥሮ የነበሩ አለመረጋጋቶች ዜጎች ሰላማዊና ልማታዊ እንዳይሆኑ እንቅፋት ያስከተሉ መሆኑን የስነ ልቦና ምሁራን ገለጹ። በዚህም ዜጎች በገዛ ሀገራቸው የደህንነት ስሜት እንዳይሰማቸውና ባይተዋር እንዲሆኑ ማድረጉን ከሐረሪ ብዙኃን መገናኛ ኤጀንሲ ጋር ቆይታ የነበራቸው በሐረማያ ዩኒቨርሲቲ የስነ ልቦና መምህሩ አቶ አማረ ምስጋናው ገልጸዋል። እዩኤል ጸጋዬ ተጨማሪ አለው። ከሐረሪ ብዙኃን መገናኛ ኤጀንሲ ጋር ቆይታ የነበራቸው በሐረማያ ዩኒቨርሲቲ የስነ ልቦና መምህር አቶ አማረ ምስጋናው በተለያዩ ጊዜያት የነበሩ አሁንም አንዳንድ አካባቢዎች ላይ የሚኖሩ አለመረጋጋቶች ሰዎች በተለያየ አይነት ቦታ ሆነው መሰል ነገሮችን ሲሰሙ ውስጣቸው በጎ ባልሆነ ስሜት እንዲሞላ ያደርጋል የሚሉት እሳቸው ባልተረጋጋ ስሜቶች ውስጥ የሚኖር ሰው ደግሞ ኑሮው ላይ፣ ስራው ላይና ህይወቱ ላይ እንዳያተኩር ያደርጋል ይላሉ። ይህ ደግሞ ስነ ልቦናዊ፣ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳቶች ብቻ ሳይሆን አካላዊ ጉዳትም እንደሚፈጥር ይናገራሉ። ስነ ልቦናዊ ብቻ ወይም ማህበራዊ ወይም ፖለቲካዊ ኢኮኖሚያዊ ብቻ ሳይሆን ይሄ አካላዊ እንትንም ይፈጥራል። ምክንያቱም ያለህበት የስነ ልቦናዊ ሁኔታ ውስጥህ የሚሰራበትን አሰራር ይሄ ከነርቭ ከሆርሞኖች ጋር የሚመነጩት ነገሮች ለዛ አንተ ላለህበት ሁኔታ ነው ምላሽ የሚሰጠው አካልህ ማለት ነውና ላለህበት ሁኔታ ምላሽ ስለሚሰጥ ጭንቀትን የሚያደርጉ ሆርሞን የሚጨምሩ እንትኖች እንዲበዙ ሊያደርግ ይችላል። ከዛ ጀምሮ ማለት ነው። እዚህ ተጽዕኖ ውስጥ የሚኖሩ ሰዎች ደግሞ ኑሯቸውን በቀና ስሜት ውስጥ እንዲኖሩና እንዳይመሩ ከማድረግም ባለፈ ዜጎች ለሀገር ሊያበረክቱት የሚችሉትን አስተዋጽኦ አናሳ ስለሚያደርገው የሀገር እድገት ላይ ተጽዕኖ እንደሚኖረውም የስነ ልቦና መምህሩ አቶ አማረ ምስጋናው ተናግረዋል። እንደዛ የሚሆን ከሆነ ሰዎች ውጤታማ አይሆኑም በሚሰሩት ስራ። ኑሯቸውን ተረጋግተው እንዳይሰሩ ሊያደርግ ይችላል። ሁሉ ጊዜም የት መሄድ እንዳለበት እያሰበ የሚሰራ ሰው በቃ ለቃለሁ ዛሬ ምናምን የሚል ሰው ያልተረጋጋ ሰው ነው። የሚሰራበትን ድርጅትን ማይጠቅምም፣ ራሱንም ማሳደግ አይችልም። ያ እነዚህ ነገሮች ደግሞ በድምር አገር እድገት ላይ ያላቸው እንትን አለ ማለት ነው። ያላቸው አስተዋጽኦ ያላቸው በጎ ያልሆነ ተጽዕኖ አለ ማለት ነው። በህይወቱ ጣውረድ ውስጥ ያካበዝነው ሀብትና ንብረት በተፈጠሩ አለመግባባቶች ምክንያት ቢወድም ይህን እንዳጣነው የፈለገ ነገር መመለስ አንችልም ያሉት አቶ አማረም በገዛ ሀገርም የባይተዋርነት ስሜት እንዲሰማም ያደርጋል ይላሉ። የፈለገ ነገር ቢኖርህ የነበረህን ነገር አይመልስልህም። እስከ ወዲያኛው እንትንህ መንፈስህ ተሰብሮ በአገርህ ባይተዋር ሆነ ምንም እንትን እንዳልሆነ ሆነ ነው የምትመጣውና በዚህ ምክንያት በጣም ብዙ ሰዎች ውስብስብ የሆኑ ስነ ልቦናዊ ችግሮችን ሲያሳድሩ እናያለን። ለምሳሌ በዚህ አጋጣሚ እንትን ያደረጉ ሰዎች አንዳንድ ሰዎችን አውቃለሁኝና ምንድነው ይሄ
ፓኒክ መሆን ይሄ ራስን መሳት በጭንቀት ማለት ነው ግፊት ውስጥ መግባትና ራስን መሳት ውስጥ የሚገቡ ሰዎች አሉ እነዚህ ቶሎ የማይረዱ ከሆነ ደግሞ ላይመለሱ እንትን ሊያደርጉ ይችላሉ ማለት ነው ስነልቦና ቀውሱ ተባብሶ እንትን ሊያደርግ ይችላል እነኚህ ችግሮችን ለመፍታት ተከስተው ላሉ እንቅፋቶች መፍትሄ ማስቀመጥና ከማህበረሰቡ ጋር በውይይት ሊፈታ እንደሚገባም ገልጿል በተጨማሪነትም የእርቅ መንገዶችን በተመለከተም እንዲሁም የአንዱ ሰላም ማጣት ለሌላው ሰላም ማጣት መሆኑን መረዳት እንደሚያስፈልግም ጠቅሷል ከድርጊታችን ጋር ተያይዞ ለመጥፋት ተቃርበው የነበሩ ባህሎቻችንን በማጠናከር ግጭቶች ሊያስከትሉት የሚችሉትን ማህበራዊ ተጽዕኖ መቋቋምና መፍታት እንደሚቻልም አመላክቷል ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁትን ይመስል ነበር አብራችሁን ስለቆያችሁ ከልብ እናመሰግናለን መልካም ዕለት